ሰላም ቤተሰብ እንዴት ናችሁ? ፋሚሊ እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ ይዤላችሁ የመጣሁት የፊታችን ማክስ በጣም አሪፍና ጠቃሚ የሆነ ብዙ ሰዎች የመሰከሩላት ማክስ ነው ማለት ነውና እስኪ አብረን እንየው። ቪዲዮውን እስከ መጨረሻ ተከታተሉ። ከወደዳችሁ ላይክ፣ ሼር አድርጉላችኋለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ማክስ ማለት ነው። እውነት ለመናገር በጣም አሪፍ ማክስ ነው ማለት ነው። ሩዝ ቀቅዬ ማለት ነው። ሩዝ ቀቅዬ እንደዛውም ደግሞ ፈጨውት ማለት ነው። ከዛ በኋላ ነስካፌ ያረኩበት ማለት ነው እና በጣም አሪፍ ነው። ያው ታውቃላችሁ ነስካፌም ሩዙም ለፊታችን ምን ያህል ጥቅም እንዳለ ሁላችንም እናውቃለን ማለት ነው እና በጣም አሪፍ ነው። ተጠቀሙ፣ ትወዱታላችሁ እላችኋለሁ ውዶቼ። እና ይሄን ይመስላል። በጣም አሪፍ ነው። በቀላሉ ጊዜ የማይፈጅ ስራችን እየሰራን ሩዙን ትንሽ አንድ ማንኪያ የሚሆን ከፀጉራችን ጋር የማንቀባ ቀን ለፊታችን ብቻ አንድ ማንኪያ ይበቃናል ማለት ነው እና ከፊታችን ጋር ከሆነ ደግሞ ያው ትንሽ በዛ ማድረግ ግድ ይለናል ማለት ነው እና ይሄ ይመስላል እላችኋለሁ ውዶቼ። በጣም አሪፍ ነው። በጣም ያው እንደምታዩት ነጮቹ ወይ ደግሞ በተለይ እነዚህ ቻይኖቹ ሁል ጊዜ ፊታቸው ፀጉራቸው የሚያንከበክቡበት ይሄ ነው፣ ሩዝ ነው እና ፀጉራችንም ያው በጣም አሪፍ ያደርጋላችኋል። ተጠቀሙ ለማለት ወዳለው ውዶቼ። በቃ እንዲህ ነው፣ አይታችሁታል። በጣም አሪፍ ነው እላችኋለሁ ውዶቼ። ይሄን ይመስላል የሩዝና የነስካፌ የፊት ማክስ ማለት ነው እና ቪዲዮ ደግሞ ላይክ ሼር ማረጋችሁን እንዳትረሱ እላችኋለሁ፣ አደራችሁ። እውነት ለመናገር ማለት ነው ያው ነስካፌን ለፀጉራችንም ለፊታችንም በጣም አሪፍ ጥቅም አለ ማለት ነው እና እኔ አሁን ነስካፌ ለብቻ የምጠቀምበት ጊዜ አለ። በቃ ትንሽ ወፈር አድርጌ በውሃው ላይ የምጠቀም ጊዜ አለ ማለት ነው። ሌላ ነገር ሳልጨምርበት በውሃ እንትን ብዬ ማለት ነው ቀጠን አድርጌ። በጣም አሪፍ ነው። እውነቴን ነው የምላችሁ። ፊታችሁ ፏ ነው የማደርግላችሁ እና ሁላችሁም ተጠቀሙት፣ ትወዱታላችሁ። ስለዚህ ደግሞ ያው ቀላል ነው፣ በጣም ቀላል ጊዜ የማይፈጅ እንደዛውም ደግሞ ፊታችን የማይጎዳ ነገር ነውና እና እንደዚህ ፋፋሽ ማለት ትችላላችሁ ቤታችሁ ውስጥ ውዶቼ። ይሄ አሁን ከ10 እስከ 15 ደቂቃ ቆይቼ ፊቴን በቀዝቃዛ ውሃ እታጠባለሁ ማለት ነው። ያው ሁሉ ጊዜ እንደምናገረው ፊታችን ስንታጠብ በቀዝቃዛ ውሃ መታጠብ አለብን ማለት ነው። እንደዛውም ደግሞ ሳሙና ማብዛት የለብንም ፊታችን ላይ ማለት ነው። አንድ ጊዜ ከመታ ይበቃል ማለት ነው። አንድ ጊዜ ብቻ መምታት አለብን በሳሙና ፊታችን፣ ምክንያቱም ያደርቃል። እንደዛ ለማለት ወዳለው። ስለዚህ ያው አረቦቹ አሁን ብታዩ በየቀኑ ፊታቸው አይታጠቡም። እኔ ሁሉ ቤት እንደዛ ይሁን ወይስ እኔ ብቻ እንደዚህ ይሁን እንጂ አላቅምና በየቀኑ ፊታቸው አይታጠቡም ማለት ነው። በተለይ ሴቶቹ ያው ይሄ እንትን ሜካፕ ምናምን ስለሚጠቀሙ በእንትን ነው የሚያነሱት ማለት ነው። በዋይፕስ ያነሳሉ። ከዛ በኋላ ፊታቸውን የሚፈልጉ ነገሮችን ይጠቀማሉ እንጂ በየቀኑ እንደኛ አሁን ጠዋት ከእንቅልፋችን ስንነሳ ፊታችን፣ ጥርሳችን ምናምን እንደዛ አይነት ነገር የለባቸውም። እኔ ገረመኝ እላችኋለሁ። በዋይፕስ ነው ብዙ ጊዜ ፊታችሁን የሚያጸዱት እነሱ ማለት ነው። እና ስለዚህ እናንተም ደግሞ ሳሙና ፊታችሁ ላይ አታበዙ። ፊታችሁም ደግሞ በቀን ከ2 ጊዜ በላይ መታጠብ አይጠበቅብንም ማለት ነው። ያው ጠዋት እንደተለመደ እንደዛውም ደግሞ ማታ ስንተኛ ማለት ነው እና ፊታችን ታጥበን እኛ ፊታችን የሚስማማ ነገር የምንቀባ ማለት ነው። ማታም
ከዚህ የተረፈ ደግሞ ያው ዝም ብለን ፊታችን በቀን 3-4 መታጠብ የለብንም እላችኋለሁ ውዶቼ። እና ይሄን ይመስላላችኋለሁ። ያው ቀን ቀን ደግሞ እንደዚህ አይነት ማክሶች ጊዜ አግኝታችሁ ለመቀባት ስትሉ ኦኬ ያ ጊዜ ትታጠባላችሁ። ግን ደግሞ ያ ጊዜ ይሄን ስትቀቡ ትታጠባላችሁ። ከተቀባችሁ በኋላ ትታጠባላችሁ። ከዛ በኋላ ደግሞ ማታ መታጠብ የለብንም ማለት ነው። እና እንደዚህ እላችኋለሁ ውዶቼ። በጣም አሪፍ ማክስ ነው። በጣም በጣም ብዙ ሰው እየጠቀመ በጣም እየተወራላት ማክስ ነው ማለት ነው። እና ያው ቻይኖቹ ሁል ጊዜ ማለት ነው ፊታቸው ጸጉራቸው የምትሉ ሩዝ ነው። በቃ የጸጉራቸው ምግብ ሩዝ ነው ማለት ነው። ጸጉራቸው ደግሞ የት እንደምደርስ አይተናል ማለት ነው። ብዛቱ፣ ርዝምቱ፣ እንደዛም ደግሞ ጸጉራችሁ በቃ ያንጸባርቃል፣ ወዝ አለው፣ ዛላው የሚያምር እና ይሄ ሁሉ ሩዝ ነው ማለት ነው። እና እንደዛ እላቸዋለሁ ውዶቼ። ለፊታችንም ደግሞ እንደዛ ፊታቸውም ደግሞ እንደዛ ሁል ጊዜ ማክስ የሚሰሩ ለፊታቸው ሩዝ ነው ማለት ነው። እና ሩዝ ይቃቅላሉና እንደ እንትን ክሬም መልክ እንደዛ ይጠቀማሉ። ስለዚህ እኛም ደግሞ ይሄው አሁን በጣም አሪፍ ነው ማለት ነው። እውነቴን ነው የምላችሁ። ፊታችን ባይዘዌ እኛ ዝም ብለን በቃ በውሃ ጣጥበን እንደዛም ደግሞ ዝም ብለን በቃ ፊታችን የምንጥል ከሆነ እውነቴን ነው የምላችሁ በቃ ፊታችን የሆነ ነገር ነው የሚመስለው። በራሳችሁ እንኳን እንትን መስታወት ፊት ለፊት ቆማችሁ ራሳችሁን ስታዩ አንዳንድ ጊዜ ራሳችን ነው የምንጠላ ማለት ነው። ፊት እና ጸጉር በጣም እንክብካቤ ይፈልጋል። ፊታችንና ጸጉራችን ካልተንከባከብን በጣም ያስጠላል። በጣም ነው የምላችሁ ጌታን። እና ይሄን ይመስላል እላችኋለሁ ውዶቼ። ባላችሁት ነገር ቤታችሁ ውስጥ ፊታችሁን ተንከባከቡ። ጊዜ አይፈጅም። ፊታችን እንኳን አሁን አንዳንድ ነገሮች ለመቀባት ከ10 እስከ 15 ደቂቃ የሆነ ነገር ተቀብተን አቁተን ከዛ በኋላ ታጥብን የሚስማማን ኦይሎች ተቀብተን ከዛ በኋላ ፋፋሽ አለምንም ነገር ማለት ነው። እና እንደዛ እላችኋለሁ። ብዙ ጊዜ ይደክመናል፣ በቃ ስንፍና ምናምን አለና ያው ደግሞ እሱ ነገር ደግሞ ሰዎቹስ አሁን እኔ ለፊቴ 15 ደቂቃ ፊቴን ማክስ ለማድረግ ፊቴን ለመንከባከብ ስንፍና ምንድን ነው? እነሱም እኮ ቢጠሩኝ እንኳን ሩብ ደቂቃ ሳይሆን 1 ሰዓት ወይ ከሱ በላይም እኮ ደክሞኝ ቢያዙኝ እሰራለሁ አይደል እንዲህ ብለን እንደዛ ራሳችን ማበረታታት አለብን እላችኋለሁ ውዶቼ። ስለዚህ ይሄን ይመስላል እላችኋለሁ። ያው ብዙ ነገር እሰራላችኋለሁ። ስለዚህ እናንተ ደግሞ እኔ የተስማማኝ ወይስ ደግሞ ጥቅም ያገኘሁበት የተመቸኝ ነገር ይዤላችሁ ወደ እናንተ ስመጣ ደግሞ እናንተም አበረታቱኝ፣ ላይክ ሼር አድርጉልኝ። ያው ምንም አይከፍልበትም ማለት ነው። እና እንደዛ እላችኋለሁ ውዶቼ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ወደ ቤት የተቀላቀሉ ለማለት እወዳለሁ። አብረን እንስራ፣ አብረን እንደግ እላችኋለሁ። በተለይ የመዳም ቅመሞች ሁላችንም ተጋግዘን ጠንክረን በአንድነት ሰርተን ከሰው ሀገር ወደ ሀገራችን ገብተን የኛ የምንልበት ህይወት እንደምንኖር ስለዚህ እኛ ደግሞ እርስ በርሳችን መረዳዳታችን ሁሌም ያስፈልገናል እላችኋለሁ። እና ይሄን ይመስላል እላችኋለሁ። ቅመሞቼ፣ ማሮቼ፣ ውዶቼ አያችሁት? በጣም አሪፍ ነው። ጌታን ነው የምላችሁና ሞክሩት እላችኋለሁ። ስለዚህ ደግሞ ያው ከዚህ በኋላም ደግሞ ብዙ ነገሮች እኔ ተጠቅሜ 2 3 4 ምናምን እንደዚህ ተጠቅሜ ከዛ በኋላ እኔን እየጠቀመኝ ወደ እናንተ ይዤ እመጣለሁ እላችኋለሁ ውዶቼ። የዛሬ ቪዲዮዬን ይሄን ይመስላል ባጭሩ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱን፣ ቻናሌን አሳድጉልኝ
እላችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው።